ቦንጆur à tous comment allez-vous እንዴት ናችሁ? እኔ ደህና ነኝ። ይሄ የዩቲዩብ ቻናሌ ነው። ፈረንሳይኛን በአማርኛ የምንማማርበት ቻናል ነው የሚሆነው። ስለዚህ እስካሁን ድረስ በጀማሪዎች ፈረንሳይኛ ተናጋሪዎች ጀማሪዎች በሚል አንድ ዩቲዩብ ሲሪስ ጀምረን ስለ ቤተሰብ፣ ስለ ጓደኞች፣ ስለ ምግብ እያወራን ቆይተናል። በዚህ ቪዲዮ ደግሞ እንዴት አድርገን እነዚህን የምናገናኝበትን መንገድ እንፈልጋለን። ለምሳሌ ጓደኛ፣ ቤተሰብ፣ ምግብን በሰዓት እንዴት እናገናኘዋለን? ለምሳሌ ጓደኞቻችሁን የቤተሰቦቻችሁን ሰዓት ልትጠይቁ ትችላላችሁ ማለት ነው። ወይም ደግሞ የት ነው የምንገናኘው፣ ስንት ሰዓት ላይ ነው የምንገናኘው የሚለውን ጥያቄ ልትጠይቁ ትችላላችሁ። እሱን ደግሞ ለመግለጽ ሰዓት እንጠቀማለን ወይም ጊዜ እንጠቀማለን። ጊዜን ደግሞ ለመግለጽ መጀመሪያ የሚያስፈልገን ነገር ቁጥሮች ናቸው። ሰው ቁጥሮችን በፈረንሳይኛ መጀመሪያ እንማራለን ማለት ነው። ስለዚህ የመጀመሪያው ለምሳሌ ከ1 እስከ 12 ያለውን ቁጥር በፈረንሳይኛ እንበለው። ስለዚህ የመጀመሪያው አንድ ነው። አንድ ስንል እንላለን። 2 ስንል ድ፣ 3 ትሯ፣ 4 ካትር፣ 5 ሰንግ፣ 6 ሲስ፣ 7 ሴት፣ 8 ዊት፣ 9 ነፍ፣ 10 ዲስ፣ 11 ኦንዝ፣ 12 ዱዝ። አሁን በፈረንሳይኛ ብቻ አብረን እንበለው። እዚህ ጋር ጽፍላችኋለሁ ከጎን እናንተም እየተከተላችሁን ያብራችሁ በሉ። ድ፣ ትሯ፣ ካትር፣ ሳንክ፣ ሲስ፣ ሴት፣ ዊት፣ ነፍ፣ ዲስ፣ ኦንዝ፣ ዱዝ። ጎበዞች። አሁን ደግሞ ቀጥለን ደግሞ የምናደርገው ምን ይሆናል ማለት ነው? ስንት ሰዓት ነው ብለን መጠየቅ እንድንችል በፈረንሳይኛ ምን ማለት እንችላለን? ኬለር ኤቲል፣ አብረን እንበለው። ኬል እር ኤቲል፣ ስንት ሰዓት ነው ብለን እየጠየቅን ነው። ከዛ ደግሞ የምንጠይቃቸው ሰዎች መልሰው ደግሞ መልስ ሊሰጡን ሲፈልጉ ምን ብለው መናገር ይችላሉ? 2 ሰዓት ነው ማለት ቢፈልጉ በፈረንሳይኛው ኢል ኤ ዱዘር እንላለን ማለት ነው። 5 ሰዓት ነው ማለት ብንፈልግ ደግሞ ኢል ኤ ሰንክ እር እንላለን ማለት ነው። ጎበዞች። ከዛ ደግሞ ቤተሰቦቻችሁን ቀጥራችኋል እንበል። ከዛ ሰዓቱ ጠፋባችሁ፣ ደውላችሁ ስንት ሰዓት ላይ ነው ማለት ብትፈልጉ የምንገናኝበት ስንት ሰዓት ላይ ነው ማለት ብትፈልጉ ምን ትላላችሁ? አ ኬል እር ትላላችሁ። አ ኬል እር። ጎበዞች። ስለዚህ ይህን ስትሏቸው እነሱም ደግሞ ኢን ሪስፖንስ እስካሁን አሁን ቁጥር ነው የተናገርነው። ምሳ ሰዓት ላይ፣ ግማሽ ቀን ላይ ወይም ግማሽ ሌሊት ላይ፣ እኩለ ሌሊት ላይ ማለት ብትፈልጉ ምን ማለት ትችላላችሁ ማለት ነው። እነሱ ለምሳሌ ግማሽ ቀን ላይ ምሳ ሰዓት አካባቢ ነው ማለት ብትፈልጉ አ ሚዲ ማለት ትችላላችሁ። አ ሚዲ። ከዛ ደግሞ አይ እኩለ ሌሊት ላይ ነው ማለት ብትፈልጉ ደግሞ አ ሚንዊ ማለት ትችላላችሁ ማለት ነው። ጎበዞች። ይሄ ለዛሬ ይበቃናል። ለእናንተ አሳይመንት የሚሆነው ይህን ቪዲዮ እየተከታተላችሁ እያያችሁ ያለበትን ሰዓት ታዩና በፈረንሳይኛ ለምሳሌ 6 ሰዓት ነው፣ 12 ሰዓት ነው፣ 2 ሰዓት ላይ ነው ማለት ከፈለጋችሁ ታች ኮመንት ላይ ትገቡና ትጽፉልኛላችሁ ማለት ነው። ናይስ። ስለዚህ ይህን ቪዲዮ ስለተከታተላችሁ ቴንክ ዩ ቨሪ ማች አም ሃፒ። ከተመቻችሁ ቪዲዮ ላይክ አድርጉ። የሚቀጥለውን ቪዲዮ ደግሞ ማየት ከፈለጋችሁ ሰብስክራይብ አድርጉ። ከዛ ደግሞ ከዚህ በፊት የነበሩትን ቪዲዮዎች ስለ ቤተሰብ፣ ስለ ጓደኛ፣ ስለ ምግብ ያወራንባቸውን ፕሌሊስቱን የጀማሪ ፕሌሊስቱን እዚህ ላይ ሊንክ አደርግላችኋለሁ። 2 ቪዲዮዎች፣ እነሱን ተከታተሉ። አንቲል ደ ኔክስት ቪዲዮ ኦርፋ